ሰላም እንዴት ናችሁ? ኢምራን እባላለሁ። እስኪ ስንቶቻችሁ ናችሁ ስለ ኦንላይን እና ስለ ኦፍላይን ቢዝነስ ልዩነታቸውን የምታውቁት? ይህ በአሁኑ ዘመን ለብዙ ሰዎች ጥያቄ የሆነ እና ምናልባት ሳይዳ ስለመጀመር አስባችሁኛል ወይም ደግሞ እንደ ዋና ስራ ለመጀመር አስባችሁኛል እና የቱ ይሻላል ብላችሁ ከተጨነቃችሁ ወደ ትክክለኛ ቦታ ነው የመጣችሁት። ቪዲዮን ላይክ በማድረግ እንጀምራለን። ይመቻችሁ። እሺ ከምን ስንጀምር ኦንላይን ቢዝነስ ማለት መቀመጫው ኢንተርኔት ላይ ያደረገ ቢዝነስ ማለት ነው። ወይም ደግሞ አብዛኛው ሰው የሚያልቀው ኢንተርኔት ላይ ያለ ቢዝነስ ማለት ነው። ለምሳሌ ልክ እንደ ኢኮመርስ ስቶሮች፣ ልክ እንደ ዲጂታል ፕሮዳክቶች እና የኦንላይን ቢዝነስ ውበቱ ደግሞ ከዓለም አቀፍ ሰዎች ጋር እንሰራባቸው። የግድ ከክላይንታችሁ ጋር ሲምፕሊ አንድ አይነት ቦታ መሆን አይጠበቅባችሁም። አንድ አይነት ሲቲ፣ አንድ አይነት ሀገር መሆን አይጠበቅባችሁም። ዓለም አቀፍ ከሆኑ ሰዎች ጋር እንድትሰሩ ይረዳችኋል። ኦንላይን ቢዝነስ ጥቅሙ አንደኛው ይህም ደግሞ ቢዝነሱ ፍሌክሲብል ያደርገዋል ማለት ነው። የትም ሆናችሁ ልትሰሩ ትችላላችሁ። ከቤታችሁ ሆናችሁ ልትሰሩ ትችላላችሁ። ካፌ ውስጥ ሆናችሁ ልትሰሩ ትችላላችሁ። እንዲሁም መንገድ ላይ ናችሁ ራሱ ልትሰሩ ትችላላችሁ። ይህ የኦንላይን ቢዝነስ ውበት ነው። እሺ አሁን ደግሞ ስለ ኦፍላይን ቢዝነስ ነው። ኦፍላይን ቢዝነስ በተቃራኒ ደግሞ ፊዚካል ስቶር ያስፈልገዋል። ወይም ደግሞ ፊዚካል ስቶር ያስፈልገዋል ስላችሁ አብዛኛው ስራው ኢንተርኔት ላይ የሚያልቀው መሬት ላይ የሚያልቅ ስራ ነው ኦፍላይን ቢዝነስ ማለት። ለምሳሌ ልክ እንደ ካፌዎች፣ እንደ ሬስቶራንቶች፣ እንደ ልብስ መሸጫዎች እና ሌሎች። ይህም ደግሞ ውበቱ ደግሞ ምንድነው ፐርሰናል ኮኔክሽን እንደፈጥር ይላችኋል። ይህን ስል ግን ሁሉም ኦፍላይን ቢዝነስ ፊዚካል ስቶር ያስፈልጓል ማለት አይደለም። እና አሉ እኮ የምናውቃቸው እኛም በአካል ፊዚካል ስቶር የላቸውም አየር በአየር የሚሰሩ ደላሎች አሁን ሀብታም ሰዎች የምናውቃቸው እኛ በራሳችን ራሱ። ስለዚህ ፊዚካል ስቶር የሚያስፈልጋቸው ይኖራል፣ ግን አብዛኛው መሬት ላይ የሚያልቅ ቢዝነስ ማለት ነው። እሺ ሁለቱም የራሳቸው የሆነ ጥቅም ጉዳትም አላቸው ማለት ነው። ይህንም ስንል አሁን ለምሳሌ ኦንላይን ቢዝነስ ትልቁ አድቫንቴጅ ምንድነው? በዜሮ ብር መጀመር ይችላላችሁ። ወይስ በዜሮ መነሻ ካፒታል ሳያስፈልጋችሁ በዜሮ ብር መጀመር ይችላላችሁ። ምንም ሱቅ መከራየት አይጠበቅባችሁም፣ እቃ ማሟላት አይጠበቅባችሁም። በዜሮ ብር ጀመራችሁ ቀስ በቀስ ማድረግ ይችላላችሁ ማለት ነው። ግን አሁን ለምሳሌ ኦፍላይን ቢዝነሶች መነሻ ካፒታል ያስፈልጋችኋል። ለሱቁ ኪራይ የሚሆን ለቃሙ ብቻ ኤኒቲንግ እንደዛ አይነት መነሻ ካፒታል ያስፈልጋችኋል። የሚያስፈልጋቸውም እኮ አሉ፣ ግን ኦልሞስት ወደ 80% በላይ የሚሆኑት መነሻ ካፒታል ያስፈልጋችኋል ማለት ነው። በሌላ በኩል ኦፍላይን ቢዝነስ ደግሞ አንደኛው ደግሞ ምንድነው ኢምፐርሰን ኤክስፒሪየንስ ታገኙበታላችሁ። አሁን ለምሳሌ ሾፒንግ ኤክስፒሪየንስ ማለት ነው። እንደምናውቀው አብዛኛው የሀገራችን ማህበረሰብ ቁጭ ብሎ ቤቱ ኦንላይን ከማዘዝ ይልቅ ሱቅ ሄዶ መርጦ ተከራክሮ ነው የሚፈልገው። ያን የፐርሰን ኢንተራክሽን እንፈልገዋል። ያ ኢምፐርሰን ኤክስፒሪየንስ ስለምንፈልገው ሱቅ ሄደን መርጠን ተከራክረን ነው። ይሄ አሁን አንደኛው የኦፍላይን ቢዝነስ ጥቅሙ ነው። አሁን ደግሞ ቻሌንጆች እናያቸው። አሁን ለምሳሌ ኦንላይን ቢዝነስ በጣም ኮምፒቲሽን ይበዛል። ኦፍላይን ቢዝነስም ኮምፒቲሽን እንዳለበት ሆኖ ግን የኦንላይኑ ይበዛል። አብዛኛው ሰው ኦንላይን ቢዝነስ እያለ አሉ እኮ ደግሞ ኦንላይን ቢዝነስ ሆኖ ኮምፒቲሽን ያልበዛባቸው ቢዝነሶች አሉ። ስለነሱ ቪዲዮ እንሰራላችሁ ከፈለጋችሁ ታች ኮሜንት አስቀምጡልኝ፣ ሪማይንድ ነው እንጂ እሰራላችኋል። ግን አሁን ከዛ ኮምፒቲሽን ስታንዳርድ አድርጎ ለመውጣት የግድ መልፋት ይጠበቅባችኋል። ቀንም ማታም ሳክሪፋይስ ያደርጋችሁ ሁሉ ነገራችሁ ቀንም ማታም ተነውታ ማለት መልፋት ይጠበቅባችኋል። በመጀመሪያ ሰሞን ማለት ነው። ቀስ በቀስ ያላችሁ ታደርጉታላችሁ። የኦፍላይን ቢዝነስ ቻሌንጆቹ ደግሞ አንደኛው ኦቨርሄድ ኮስት። በመጀመሪያ አካባቢ በጣም ብዙ አይነት ወጪዎች ይኖሩባችሁ። የኪራይ ወጪ ይኖርባችኋል፣ የሰራተኛ ወጪ ይኖርባችኋል። ሰራተኛ ባይኖራችሁ ራሱ የእቃ ወጪ የምታስገቡት ወይም የሚሸጡት እቃ ሰሪ ወጪ ይኖርባችኋል፣ ግብር ይኖርባችኋል። ወጪያችሁ በጣም ብዙ ነው የሚሆነው በመጀመሪያ ሰሞን። ምናምን በመጀመሪያ ሰሞን አሪፍ ነገር ወይም አሪፍ እቃ ወይም አሪፍ ሰርቪሳችሁ ካልመጣችሁ ደግሞ ደንበኛን ለማግኘት በጣም ከባድ ነው። ኦቨርሄድ ነው ታብዱሳላችሁ። እስካሁን ይሄን ያህል ካልን ደግሞ በመጨረሻም ኦንላይን እና ስለ ኦፍላይን ቢዝነስ ጥቅምና ጉዳቱን እናገራቸዋለሁ። በማውቀው ልክ እውቀቴን አካፍያቸዋለሁ። ስለዚህ ከኦንላይን እና ከኦፍላይን ቢዝነስ የምረጡን ፋንታ ለእናንተ ሰጥቻቸዋለሁ። ከእናንተ ጋር የሚሄደውን ለእናንተ የሚመቸውን መርጣችሁ የመስራት ሂደቱን ለእናንተ ሰጥቻቸዋለሁ። ከኦፍላይን ወይ ኦንላይን እንደመርጣችሁ ኮሜንት ስር አስቀምጡልኝ። እንዲሁም ደግሞ ከኦንላይን ወይም ከኦፍላይን የመረጣችሁትን ቢዝነስ ኮሜንት ስር አስቀምጡልኝ። ቀጣይ ቪዲዮ እሰራላችኋለሁ። እንዲሁም ሀሳብ ሲሰጣችሁ እንዲሁም ቀጣይ የሰራላችሁ ቪዲዮ ኮሜንት ስር አስቀምጡልኝ። ቪዲዮ ላይክ በማድረግ እንዲሁም ሰብስክራይብ አድርጉ። ይመቻችሁ።